መጥፎ ልማዶችን መደጋገም ቀላል ነው። ጥሩ ልማዶችን መያዝ ግን ከባድ ነው የሚሆነው። አንዳንድ ነገሮች የየዕለት ልማዶቻችን ከማሻሻል በዘለለ በህይወት ላይ የጎላ ሚና ሊኖራቸው ይችላል። ይሁን እንጂ በሚቀጥለው ዓመት በዚህ ዓመትም ተመሳሳይ ነገር እያደረክ የመገኘት እድልህ ከፍተኛ ነው። ጥሩ ልማዶችን ከጥቂት ቀናት በላይ ይዞ መቀጠል ብዙውን ጊዜ ከባድ ነው። ጥሩ ተነሳሽነትና የመረረ ቁርጠኝነት ቢኖረንም እውነታው የተለየ አይሆንም። እንደ አካል ብቃት እንቅስቃሴ፣ ሜዲቴሽን፣ ማሳተም፣ የምግብ ማብሰልና የመሳሰሉ ልማዶችን ለአንድ ወይም ለሁለት ቀን በደስታ የሚደረጉ ናቸው። ከዚህ በኋላ ግን አሰልቺዎች ይሆናሉ። ልማዶቻችን አንድ ጊዜ ከተተከሉ ግን ለዘላለም የሚኖሩ ይመስላሉ። በተለይ የማንፈልጋቸው ልማዶች ደግሞ በዚህ የተካኑ ናቸው። ምን ያህል ጥረት ብናደርግ ዛሬ ነገ እንደማለት፣ ረዥም ሰዓት ቴሌቪዥን እንደመጣድ፣ እንደማጨስ እና የመሳሰሉ ልማዶችን ፈጽሞ የማይገረሰሱ ናቸው። ብዙ ሰዎች ሊያሳኩት የሚችሉት ነገር ላይ ትኩረት በማድረግ ልማዶቻቸውን ለመቀየር የለውጥ መንገዳቸውን ሊጀምሩ ይችላሉ። ይህ ወደ ውጤት ተቀይሮ ወይም ወደ ውጤት ተኮር ልማዶች ይመራናል። ሌላው አማራጭ ማንነት ተኮር ልማዶችን መገንባት ነው። በዚህ መንገድ የምንጀምረው ደግሞ ማን መሆን እንደምንፈልግ በመጥቀስ ነው። ሲጋራ ማጨስን እንደ ምሳሌ ብንወስድ ሲጋራ ማጨስን እያቆሙ ያሉ ሁለት ሰዎችን እናስብ። የመጀመሪያው ሰው ሲጋራ የሚሰጠው ሰው እጁን ሲዘረጋለት አመሰግናለሁ፣ አልፈልግም፣ ማጨስ ለማቆም እየሞከርኩ ነው ይላል። ይህ ሲታይ ምክንያታዊ መልስ ይመስላል። ይሁን እንጂ ይህ ሰው የሚመስለው ሌላ ሰው ለመሆን የሚፈልግ አጫሽ ሰው ነው። ይህ ሰው ተመሳሳይ አስተሳሰቡን እንደያዘ ባህሪውን ለመቀየር ተስፋ የሚያደርግ ሰው ነው ማለት ይቻላል። ሁለተኛው ሰው ደግሞ አመሰግናለሁ፣ አልፈልግም፣ እኔ አላጨስም ብሎ ይመልሳል እንበል። ከመጀመሪያው ሰው ጋር ያለው ልዩነት ትንሽ ነው። ይህቺ ትንሽዬ ልዩነት ግን ማንነትን ሌላ መልክ ታስይዛለች። በዚህኛው ሰው ውስጥ ማጨስ የቀደመ ህይወት አካል እንጂ የአሁን ህይወት አካል አይደለም። ስለሆነም ዛሬ ላይ ራሱን እንደሚያጨስ ሰው አይቆጥርም። ብዙ ሰዎች ለለውጥ ሲነሱ የማንነት ለውጥን አያስቡትም። ብዙዎች የሚያስቡት እንዲህ ነው። ሸንቃጣ መሆን እፈልጋለሁ፣ አመጋገቤን ካስተካከልኩ ሸንቃጣ ሆናለሁ። ግቦችን ያስቀምጡና ለግቦቻቸው መሳካት የሚሆናቸውን ስራዎች ይመርጣሉ። ይህንን ተግባራቸውን የሚመራውን እምነት ግን ይዘነጉታል። ራሳቸውን የሚያዩበትን አተያይ አይቀይሩትም። አሮጌ ማንነታቸውን አዲሱ ፕላናቸው እንደሚያመክንባቸው አይረዱትም። ከእያንዳንዱ የስርዓት ተግባር ኋላ የእምነት ስርዓቶች አሉ። ለምሳሌ የዲሞክራሲ ስርዓት የተገነባው እንደ ነጻነት፣ የብዙሃን መሪነት፣ ማህበራዊ እኩልነትና የመሳሰሉ እምነቶች ላይ ያተኮረ ነው። የአምባገነንነት ደግሞ እንደ ፍጹም ስልጣንና ፍጹም ታዛዥነት ያሉ መርሆች ተመስርቶ የተገነባ ስርዓት ነው። በዲሞክራሲ ስርዓት ውስጥ የሚመረጡ በርካታ ሰዎችን ለማግኘት ብዙ መንገዶች ይኖራሉ። ይህ የባህሪ ለውጥ በአምባገነንነት ውስጥ ቦታ አያገኝም። ከራስ ማንነት ጋር የማይጣጣም ባህሪ ዘላቂነት አይኖረውም። ብዙ ገንዘብ ልትፈልግ ትችላለህ። ማንነትህ ከሚያገኘው በላይ ብዙ የሚያጠፋ ሰው ማንነት ከሆነ ግን ገንዘብ ማጠራቀም ዘበት እየሆነብህ ይቀራል። ጤናህን ልታሻሽል ትፈልግ ይሆናል። የአካል ብቃት እንቅስቃሴ ከማድረግ ይልቅ ምቾትን የምትመርጥ ከሆነ ግን መዳረሻህ የተስተካከለ ሰውነት ያለው ሰው መሆን አይደለም። ለመቀየር ያሰብከውን ልማድ ያሸከመህን መሰረታዊ አስተሳሰብ ሳትቀይር ልማድን ለመለወጥ መሞከር ትርፉ ድካም ነው። አዳዲስ ግቦችንና አዳዲስ እቅዶችን አሉህ እንበል። አንተነትህን ግን አልቀየርክም። የኮሎራዶ ስራ ፈጣሪ ብሬን ክለርክ ታሪክ እዚህ ላይ
ጥሩ ምሳሌ ይሆነናል ወገኖቼ። ከትውስታዬ ውስጥ ባለው ጊዜ ሁሉ የእጄን ጥፍር እበላ ነበር ያለው ክለርክ። እንደ ልማድ የጀመርኩት ወጣት እያለሁ ነበር። ከዚያም ወደማይጠቅም አምልኮ መሰል ባህሪ አደገብኝ። አንድ ቀን ጥፍሮችን የተወሰነ እስከሚያድጉ ድረስ ላለመብላት ወሰንኩኝ። በአእምሮዬ የፍላጎት ኃይል ተጠቅሜ ይሄንን ማሳካት ቻልኩ። ከዛ ክለርክ አንድ አስደናቂ ነገር አደረገ። ጥፍሬን እንድሰራው ሚስቴን እንድትወስደኝ ጠየቅኳት። ሐሳቤ የነበረው ጥፍሬን ለማሰራት ወጪ ማውጣት ከጀመርኩኝ ከዛ በኋላ አልበላም የሚል ነበር። የሰራው ግን ለገንዘባዊ ምክንያት አይደለም። የተፈጠረው ነገር ምንድነው? ጥፍሬን ስሰራ ለመጀመሪያ ጊዜ በጣም የሚያምር ሆኖ ታየኝ። ጥፍሬን የሰራኝ ሰውዬም ከምበላው ነገር ውጭ ጥሩ ጥፍር እንዳለኝ ነገረኝ። እኔም በዚህ ኩራት ነገር ተሰማኝ። ይህ ፍጹም ያላመንኩበት ነገር የነበረ ቢሆንም ልዩነት ግን ፈጠረ። ከዚያ በኋላ ጥፍሬን በልቼ አላውቅም። በቃ ሳስበው በጥፍሬ የተሰማኝ ኩራት ጥፍሮችን በጥርሴ የመብላት ልማዴን እርግፍ አድርጌ እንድተው አደረገኝ። የተነሳሽነት ከፍተኛው መልክ የሚገኘው ልማዶችን የማንነታችን አንድ አካል ሲሆኑ ነው። ይህንን የምፈልግ አይነት ሰው ነኝ ማለት አንድ ነገር ነው። እኔ እንዲህ አይነት ሰው ነኝ ማለት ግን ሌላ ነገር ነው። በማንነትህ አንድ አካል ውስጥ ኩራት ከተጨመረበት ከዚህ ጋር የተያያዘ ልማዶችን ለመያዝ ከፍተኛ ብርታት ይሆናል። በፀጉር ሁኔታ ኩራት ከተሰማህ ፀጉርህን ለመከባከብና ለመጠበቅ የሚሆኑ ልማዶችን ለማዳበር ተነሳሽነቱ ይሰጣል። በሌሎች የሰውነት ክፍሎችህም እንደዛው ነው። በዚህ መንገድ ኩራት የታከለበት ነገርህን ለመንከባከብ የሚሆኑ ልማዶችን ጠብቆ ለማቆየት ትዋደቃለህ። እውነተኛው ባህሪ ለውጥ በማንነት ለውጥ የሚመጣ ለውጥ ነው። በተነሳሽነት ምክንያት አንድ ልማድ ልንጀምር እንችላለን። አጥብቀን ይዘን መቀጠል የምንችለው ግን የማንነታችን አካል ሲሆን ብቻ ነው። የትኛውም ሰው በሳምንት 2 ጊዜ ጂም ለመግባት ወይም ክብደት የሚያመጡ ነገሮችን ላለመመገብ ራሱን ሊያሳምን ይችላል። ከባህሪ ጀርባ ያለውን እምነት መቀየር ካልቻለ ግን የረጅም ጊዜ ለውጥ ማምጣት አይችልም። መሻሻሎች የአንተነት አካል እስካልሆኑ ድረስ ጊዜያዊ ሆነው ነው የሚቆዩት። ባህሪያትህ ብዙውን ጊዜ ማንነትህን በብዛት የሚያንጸባርቁ ናቸው። የምታደርጋቸው ነገሮች በሙሉ ምን አይነት ሰው እንደሆንክ የምታምንበት እምነት ነጸብራቆች ናቸው። ልክ እንደ ሌሎች የልማዶች መገለጫዎች ሁሉ ይሄኛው የልማድ ባህሪ በሁለት በኩል የተሳለ ሰይፍ ነው። በተገቢው መንገድ ከሆነ የማንነት ለውጥ ራስህን ለማሻሻል ይጠቅማል። በተቃራኒው ከሆነ ደግሞ የማንነት ለውጥ እርግማንን ሊያመጣብህ ይችላል። አንድ የሆነ ማንነት አንድ ጊዜ ከገባ ለሱ ያለህ ታማኝነት የመለወጥ አቅምን እንዲሞረደው ማድረግ ትችላለህ። ብዙ ሰዎች በህይወት መንገድ የሚጓዙት በአእምሯቸው እንቅልፍ ውስጥ ሆነው ከማንነታቸው ጋር የተያያዙ ልማዶችን በመከተል ነው። አንድን ታሪክ ለዓመታት እየደጋገምክ ለራስህ ስትነግረው ወደ አእምሮህ ይገባና እንደ እውነት ሆኖ ይቀመጣል። በጊዜ ሂደትም አንዳንድ ነገሮችን እኔነቴ ጋር አይጣጣሙም በማለት እምቢ ማለት ትጀምራለህ። ለራስህ ያለህን ምስል ጠብቀህ እንድታቆይና ከባህሪ ጋር በሚጣጣም መልኩ እንድትኖር የሚያደርግህ ውስጣዊ ኃይል አለ። ከራስህ ጋር መጣረስ ውስጥ እንዳትገባ የሚያደርግህ መንገድ ሁሉ ትጠቀማለህ። አንድ አስተሳሰብ ወይም ተግባር ከማንነት ጋር በጥልቀት በተቆራኘ መጠን ለማስወገድ ከባድ ይሆናል። ምንም ያህል ስህተት ቢሆንም በባህላዊ እምነቶች ማመን ወይም የራሳችንን ስዕል በሚደግፍ መልኩ መንቀሳቀስ ምቾትን ይሰጠናል። በግለሰብም ይሁን በቡድን ወይም በማህበረሰብ ደረጃ ለሚመጣ አዎንታዊ ለውጥ እንቅፋት የሚሆንብን ነገር የማንነት ግጭት ነው።
ጥሩ ልማዶች ምክንያታዊ ስሜትን ይፈጥራሉ። ከማንነትህ ጋር ከተጨቃጨ ግን ወደ ተግባር ለመሄድ ከባድ ይሆንብሃል። በጣም በመድከምህ፣ በጣም የተጨናነቀ ወቅት ውስጥ በመሆንህ ወይም በሌሎች ምክንያቶች የተነሳ ከዕለታት በአንድ ቀን ከልማዶችህ ጋር ልትፋታ ትችላለህ። በረዥም ጊዜ ካየነው ግን ልማዶችህን ይዘህ እንዳትቀጥል የሚያደርግ እውነተኛ ምክንያት ለራስህ ያለህ ምስል ነው። አንደኛው አይነት ማንነትህ ላይ ብቻ መጣበቅ የማትችለውም ለዚህ ነው። እድገት ፕሮግረስ እየተው መሄድን ይጠይቃል። የተሻለውን የአንተነትህን ቅጅ ለመሆን ቀጣይነት ባለው መልኩ እምነቶችህን ማሻሻል፣ ማሳደግና ማስፋፋት ይጠበቅብሃል።